-3 ታይምስ ሞር እንዴት 12 ይመጣል? ሁለት ኔጌቲቮች እንዴት ነው ፖዚቲቭ የሚሆኑት? ይህን በቀላሉ ለማስረዳት ያክል -4 ፕላስ 4 which is equals to 0 ነው 0 ነው። ሁለቱንም ደግሞ ሳይድ ይሄኛውን በ-3 አባዛዋለሁ በ-3 -3 ዲስትሪቢዩት አድርገው -3 ታይምስ -4 ፕላስ -3 ታይምስ 4 ሆናል። -3 ታይምስ -3 አይታወቅም እንበል። ይሄ አይታወቅም ገና ፕሩቭ ያደረግነው ያለነው። ይሄ እንዴት መጣ ለሚለው ግን እቺ እናቃታለን። ስንት ናት? 0 አለ እዚህ ጋር -3 ታይምስ 4 -12 ነው። -12 ፕላስ እና -3 ታይምስ -4 which is equals to 0 ላለው አሁን እቺኛዋ 0 እንድትሆንልኝ ይሄ -12 ከሆነ ይሄ ግድ ምንድን ነው? ይሄኛው 12 ነው ማለት በዛ የተነሳ ነው -3 ታይምስ -4 which is equals to ፖዚቲቭ የመጣው ፖዚቲቭ 12 የመጣው ሶ -a ታይምስ -b which is equals to ፖዚቲቭ ab ይሆናል ማለት ሁሌ። ሌላም ለምን እንዲሆነ የምትሉት ጥያቄ ካላችሁ በኮሜንት ሴክሽን ላይ ላኩልኝ። ላይክ ሼር አድርጉልኝ።